የተከበራችሁ የኢትዮጵያ አርሶና አርብቶ አደሮች ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ አደረሳችሁ። በዛሬ አጀንዳችን ከተፎካካሪ ፓርቲዎችም እንደሰማችሁት በብልጽግና የሚመራው የግብርናና የገጠር ሽግግር ተጨባጭ ለውጥ ማምጣት እንደጀመረ ማየት ይቻላል። ይሄ ሀገር ያወቀው ዓለም አቀፍ ተቋማትም የመሰከሩለት ተጨባጭ ውጤት እየተመዘገበ መጥቷል። ኢዜማ በስንዴ በኩል እየመጣ ያለውን ለውጥ በከፊል አምኗል። ይሄ ጥሩ ጅምር ነው። የተሰራውን ስራ ተሰርቷል ብሎ መነሳት መልካም ነው። በእርግጥ በቡናም በቅባት እህሎችም በጥራጥሬም እንዲሁም ደግሞ በእንስሳት ሀብት ልማትም በርከት ያሉ ሊቆጠሩ የሚችሉ በአርሶና በአርብቶ አደሮቻችን ጥረት እየመጡ ያሉ ለውጦች አሉ። ይህንን ስላልተመለከቱት ይሆናል እንጂ ወደ ገጠር ወጣ ብለው የመመልከቱን እድል ቢያገኙ በዚህ ረገድ ያለውንም ለውጥ እንደሚመሰክሩ ተስፋ አለን። በሌላም በኩል ሌሎች የፖለቲካ ፓርቲዎች በየደረጃው እየመጣ ያለውን ለውጥ እውቅና ሰጥተዋል። ይህንን ለውጥ እናበረታታለን። አዲስ ትውልድ ፓርቲ በከተማ ኮሪደር ለውጥ ተመዝግቧል ብሏል። በእርግጥም በገጠሩም ሄደው አይተውት ከሆነ ጅምር ለውጦች አሉ። የግብርና ሽግግር የብልጽግና ፓርቲ ዋነኛ አጀንዳ ነው። የግብርና ሽግግርን ለማረጋገጥ ምንድነው የምትሰሩት? እንዴት ነው ልታሳኩ ያሰባችሁት? ምን ውጤት አመጣችሁ? የሚል ጥያቄም ስለተነሳ ይሄን አጠር አድርጌ ለማብራራት ትሞክራለሁ። የግብርና ሽግግር ስንል ከኋላ ቀር የአሰራር ዘዴ በመላቀቅ ግብርናችንን ከሰው ጉልበትና ከበሬ ትከሻ አላቀን ወደ መካናይዜሽን ማሸጋገር ነው አንዱና ዋነኛው የትኩረት መስካችን። ለዚህም ደግሞ በተጨባጭ ሊቆጠር የሚችል ለውጥ እያስመዘገብን ነው ያለነው። ግብርናችንን ከበሬ ትከሻ ወደ ትራክተር ለማሸጋገር ባደረግነው ጥረት እስካሁን በተደረገው ርብርብ ባለፉት 5 ዓመታት ብቻ እንደ ሀገር ከነበሩን ከ3500 የማይበልጡ ትራክተሮችን ወደ 27000 ማድረስ ችለናል። በዚህ ያገኘነው ውጤት እንደ ጅምር ቀላል የሚባል አይደለም። እንደ ሀገር ከምናርሰው መሬት 1/3 ያክሉ በትራክተር እንዲታረስ እድል የተፈጠረበት ሁኔታ ነው ያለው። በርካታ አርሶ አደሮች በተመቻቸላቸው ከቀረጥ ነፃ ከ55 አይነት በላይ የሜካናይዜሽን መሳሪያዎችን፣ ትራክተሮችን፣ ኮምባይነሮችን፣ መውቂያዎችን ጨምሮ አርሶ አደሩ በተመጣጣኝ ዋጋ እንዲያገኝ ከቀረጥ ነፃ ማድረግ አንድ ሆኖ ከዛም ባለፈ ደግሞ የብድር ሁኔታ ተመቻችቶላቸው ትራክተር እያገኙ ያለበት ሁኔታ ነው ያለው። በሌላ በኩል ግብርናችን ከዝናብ ጥገኝነት ከአየር ንብረት ለውጥ ተጋላጭነት በማላቀቅ ለመስኖ ሰጥቶት የሚሰራው ትኩረት ነው። በዚህም ሂደት ያለንን የተፈጥሮ ጸጋ ያለንን የውሃ ሀብት በአግባቡ በመጠቀም ከፍተኛ መጠን ያለው ኢንቨስትመንት በማውጣት ትላልቅ የመስኖ አውታሮችን እየገነባን ነው ያለነው። ባለፉት 5 ዓመታት ብቻ ከ500 ሺህ በላይ ፓምፖችን ማሰራጨት ችለናል። በዚህም በመስኖ የሚታረሰው መሬታችን በየአመቱ እየጨመረ እድገት እያስመዘገበ መጥቷል። በቂ አይደለም። እዚህ ላይ ጠንክረን መስራት ይገባናል። ሌላኛው ጉዳይ ቦታን በመጠቀም መሬት ጦም እንዳያድር በማድረግ የማይታረሱ የነበሩ መሬቶችን በማረስ የምናርሰውን መሬት በማስፋት የግብርና ሽግግርን ለማምጣት ከፍተኛ ጥረት እያደረግን ነው ያለነው። የቆላማ አካባቢ መሬቶችን በማረስ የከተማ ግብርናን በማስፋፋት በኩታ ገጠም ደግሞ የመሬት ምርትና ምርታማነት እንዲጨምር በማድረግ ባደረግነው ርብርብ የምርትና ምርታማነታችን ከጊዜ ወደ ጊዜ እየጨመረ መምጣቱን ማየት ይቻላል ማለት ነው። ሌላኛው መሰረታዊ ጉዳይ የግብርና ግብአቶችን በማሻሻል ዘመናዊ ቴክኖሎጂዎችን በመጠቀም የኤክስቴንሽን ስርዓታችንን ዲጂታል በማድረግና በማዘመን የአርሶ አደሩን ክህሎት የአርሶ አደሩን እውቀት በማሳደግ በእያንዳንዱ ሰብል በእያንዳንዱ የምርት አይነት ሊገለጥ የሚችል በየጊዜው የምርትና ምርታማነት ሁኔታችን እየተሻሻለ ያለበት ሁኔታ ነው ያለው። በዚህ አጋጣሚ ለተፎካካሪ ፓርቲዎቻችን ጥያቄ ማንሳት እንፈልጋለን። ማንሳት የምንፈልገው ጥያቄ ሁላቸውም ያነሷቸው ጉዳዮች የብልጽግና ፓርቲ በተግባር ሞክሮ በተግባር ተፈትሾ ውጤት ካስመዘገበው አጠቃላይ አቅጣጫና አፈጻጸም ምን የተለየ ነገር አላቸው? ምንስ የተለየ ስትራቴጂ ይዘው ነው የግብርና ትራንስፎርሜሽንን ለማረጋገጥ የሚሰሩት የሚለውን ለማንሳት እፈልጋለሁ። በሁለተኛ ደረጃ የግብርናና የገጠር ትራንስፎርሜሽንን ለማረጋገጥ የመንግስትን ሚና እንዴት ያዩታል? በተለያዩ ሀገሮች የግብርና ትራንስፎርሜሽንን ያረጋገጡ የግብርና ሽግግርን ያመጡ ሀገሮች የመንግስትን ሚና በአግባቡ ተጠቅመውበታል። መንግስት ጸጋን በመለየት አርሶ አደሩን በማስተባበር አስቻይ የሆኑ የፖሊሲ ሁኔታዎችን በማመቻቸት
ለውጥን ለማምጣት ከፍተኛ ሚና እንዳለው ይታወቃል። ነገር ግን ተፎካካሪ ፓርቲዎቻችን መንግስት የአካባቢውን ጸጋ ለይቶ ምርትና ምርታማነትን ለማሳደግ አርሶ አደሩን አስተባብሮ ለውጥ ለማምጣት የሚያደርገውን ትግል በአሉታዊ መንገድ ተርጉሞ ሲያቀርቡት እያየን ስለምንገኝ በእነሱ በኩል በምን አይነት መንገድ ለውጥ ሊያመጡ ተዘጋጅተዋል የሚለውን ለማየት እንፈልጋለን። በሌላ በኩል የኛ ሀገር አርሶና አርብቶ አደሮች ባለፉት ዓመታት በስንዴ ልማት፣ በአረንጓዴ አሻራ፣ በእንስሳት ሀብት ልማት በአጠቃላይ የምግብ ዋስትናና የምግብ ሉዓላዊነት ለማረጋገጥ ከፍተኛ ተጋድሎ እያደረጉ ያሉበት ሁኔታ ነው ያለው። ብልጽግናን ለመፎካከር ሲባል የኛን አርሶ አደሮች ጥረት የኛን አርሶ አደሮች ልፋትና ያመጡትን ውጤት የማንኳሰስ የማቃለል ሁኔታዎችን ከተፎካካሪ ፓርቲዎቻችን በእርግጥ ከሁሉም አይደለም ከአንዳንዶቹ በእንደዚህ አይነት ሁኔታ እየሰማን ነው የምንገኘው እና ለተፎካካሪ ፓርቲዎቻችን ማቅረብ የምንፈልገው አንዱ መሰረታዊ ጥያቄ የኢትዮጵያ አርሶና አርብቶ አደሮች በላባቸው በትጋታቸው የምግብ ዋስትናን የምግብ ሉዓላዊነትን አረጋግጠው የኢትዮጵያን አንገት ቀና ለማድረግ እያደረጉ ያሉትን ርብርብና እያስመዘገቡ ያሉትን ውጤት እንዴት ነው የሚመለከቱት፣ እንዴት ነው እውቅና የሚሰጡት የሚለውን ጥያቄ ለማንሳት እንፈልጋለን። ለኢዜማ ለማንሳት የምንፈልገው ቀጠና የሚለው አሰራራቸው እኛ ከጀመርነውና ውጤታማ ከሆንበት የክላስተር አሰራር በምን ይለያል የሚለውን ለማንሳት እንፈልጋለን። በእርግጥ የምግብ ሉዓላዊነት ሀሳብ ከኛ የተቀዳ ነው ብለዋል። ጥሩ ሀሳብ ሆኖ ሀገርን የሚጠቅም ከሆነ ከነሱም ምንቀዳ ምንም ችግር የለውም። የፖለቲካ አስተሳሰቦች የፖለቲካ እሳቤዎች የኮፒራይት አላቸው ብለን አናምንም። ሆኖም ግን የፖለቲካ ፕሮግራማቸውን በዝርዝር አይቼዋለሁ። የምግብ ሉዓላዊነትና የምግብ ዋስትናን ጉዳይ በቃላት ከመጥቀስ ባለፈ በዝርዝር ያስቀመጡበት ሁኔታ ስለሌለ የምግብ ዋስትናን የምግብ ሉዓላዊነትን እንዴት እንደሚያረጋግጡ በዝርዝር ቢያስቀምጡልን ጥሩ ነው። ሁሉም ተፎካካሪ ፓርቲዎች የአርብቶ አደሮቻችንን ጉዳይ ረስተዋል። ከመካከላቸውም የአርብቶ አደር ተወካዮች ያሉ አይመስለኝም። የእንስሳት እርባታን ለማዘመን የአርብቶ አደሩን ሕይወት ለማሻሻል ያላቸው አቋም ምን ይመስላል የሚለውን ቢያነሱልን ጥሩ ነው የሚል ሀሳብ ነው ያለኝ።